ቲኬ ጓደኛ ላስቸግርህ አንዴ። ላይቭ ገብቼ ነበርና እንደሚሰማ ይሰማል የማይሰማ በቻት በቻት ካልቻት ደግሞ በቴክስት ቻት ላስቸግር ትችላለህ። አንተ ጤና ይስጥልኝ። እንደምን አርፍዳችኋል? ዶክተር ደምስ ነኝ። የሚሰማ ይመስለኛል። ትላንት በላይቭ ፕሮግራም ላይ ከእነፎይ ጋር በተገናኘ ሀሳብ እንድንቀያየር ፕሮግራም አስይዤ ነበረ። ስላልተመቸኝ መግባት አልቻልኩኝም። ግን እንደ ጥያቄ እንደ ሀሳብ ነገሩን በደንብ ሳስበው አስፈላጊ መስሎ ስላልታየኝ ነው። በሃይማኖቶች ልዩነት ዙሪያ በልዩነት ዙሪያ መነጋገር፣ መወዳደር፣ ክፍተትን ማሳየት የሚጠቅም ነገር አለው ብዬ መውሰድ በጣም ነው ከበደኝና በዚህ ጉዳይ ላይ ሀሳብ የሚሰጡ ሰዎች እንደፈለገ ቢጥሩ እንደፈለጉ ባላንስ ለመጠበቅ ጥረት ቢያደርጉ የሚያስከፉት ወገን መኖሩ የማይቀር ነው። ስለዚህ ሀሳብ ለመስጠት ፈልጌ ነበረ። በእርግጠኝነት የልቤን የሚሰማኝን ስሜት ብናገር የማስከፋው ወንድም እህት እንደሚኖር ስላሰብኩኝ መናገር ሀሳብ መስጠት እንደሌለብኝ ወስኛለሁ። 5 ነገሮችን ልናገር። እንደዚህ በዘር ፖለቲካ ዙሪያ፣ በሃይማኖቶች፣ በእምነቶች ዙሪያ፣ በአስተምህሮቶች ዙሪያ በመነጋገር አብዛኛውን ሰው ማሳመን፣ አብዛኛውን ሰው በእምነቱ እንዲኮራ ወይም በእምነቱ እንዲያፍር ማድረግ እንትን የለውም፣ ገንቢ ነገር የለውም፣ ጤናማ ነገር የለውም። ውጤቱ ጥሩ ነገር አይደለም። ሃይማኖት ማለት ሰው የተሰራበት እሴት ነው። ትክክልም ይሁን ትክክልም አይሁን ሰው ያመነበት ነገር ነው። ሰው የታነጸበት ነገር ነው። ሰው የተገነባበት ነገር ነው። ሰው የተገነባበትን ነገር፣ ሰው የታነጸበትን ሀሳብ፣ ሰው የታነጸበትን እሴት መናድ፣ ማንቋሸሽ ሰውየውን እንደማፍረስ ነው። ሰውየውን እንደመናድ ነው። ሃይማኖቱ ሲነካበት ምክንያታዊነቱ ሳይሆን መጀመሪያ ወደ አይምሮ የሚመጣው ስሜታዊነቱ ነው እና የሰዎችን አይደለም በሃይማኖት ዙሪያ በፖለቲካ ዙሪያ ራሱ በዘር በተከፋፈለ ፖለቲካ ዙሪያ መነቃቀፍ፣ ክፍተቶች ላይ መነጋገር ሲኖር የምትናገረው ሀሳብ ትክክል ቢሆንም ከዘር ጋር ካቆራኘኸው፣ ሀሳቡን ከማንነት ጋር ካስተሳሰርከው ሰውን ማስቀየምህ አይቀርም። ስለዚህ በዘር ፖለቲካ ዙሪያ፣ በሃይማኖት ዙሪያ መነጋገር፣ በተለይ ደግሞ ክፍተት ላይ ሀሳብ መስጠት ገንቢ ነገር የለውም። የምታስከፋው ሰው፣ የምታስከፋው ወንድም ይኖራል፣ የምታስከፋው እህት ይኖራል። ሀሳብ ትክክል ሊሆን ይችላል፣ ግን ያን ሰው ለዘመናት 100 ከዛ በላይ ዓመታት የተገነባን ነገር ስተትም ቢሆን ስተትም ባይሆን ስትንደው ስታፈርሰው ግለሰብ አይደለም
ሀገር ነው የሚፈርሰውና ጥንቃቄ የሚያስፈልገው ጉዳይ ስለሆነ ውይይቱን ሀሳቡን ላይ ላለመነጋገር ወሰንኩኝ። ምናልባት በጣም ጠቃሚ የሚሆነው ሰዎች በሃይማኖት ልዩነቶች ዙሪያ መነጋገር ካለባቸው መጀመሪያ ሊያወጧቸው የሚገቡ ግራውንድ ሩልስ ይኖራሉ። ለምሳሌ የመጀመሪያው በምንም አይነት ነገር ቢሆን መከባበር፣ ሪስፔክት፣ ክፉ ቃል፣ የሚያስከፋ ቃል ላለመነጋገር መጀመሪያ መስማማት ያስፈልጋል። አንድ እንታውቁታላችሁ አይደለም? በሃይማኖት ዙሪያ በዩኒቨርሲቲ አካባቢ ያለን ፊደላውያን በምናቀርባቸው ጥናቶች እንኳን የስጋዊ ትምህርቶች፣ ስጋዊ ሀሳቦች እንኳን አንዱ የአንዱን ሀሳብ አንዱ የአንዱን ትንታኔ ሲተች መከባበር የሚባል ነገር የለም። ስለዚህ መከባበር በሌለበት ማህበረሰብ በእድሜም ይሁን በምንም ይሁን ያንን ሰው ላለማስከፋት የሚደረግ ጥንቃቄ በሌለበት ለቃላቶች ጥንቃቄ መድረግ በማይቻልበት ሁኔታ መነጋገር ገንቢ ነገር የለውም። ትርፉ ለማንም አይጠቅምም። ስለዚህ በዚህ ዙሪያ ለመነጋገር የሚቀመጡ አካላት በመጀመሪያ ደረጃ ሊከባበሩ፣ ትርፍ ቃል ላይ ይነጋገሩ፣ መስማማት መቻል አለባቸው። አንድ ሁለተኛ ትርፍ ቃል ባንነጋገርም ለመከባበር ከወሰንን በሁለተኛ ደረጃ መቀበል ያለብን ነገር ቢኖር ማዳመጥና መስማት ትንሽ ይለያያሉ እና ብዙዎቻችን እንሰማለን፣ አናዳምጥም። መደማመጥ በጣም በጣም ወሳኝ ነገር ነው። ምንድን ነው እያለኝ ያለው፣ ምንድን ነው እየተባልኩ ያለሁት የሚለውን ነገር በጣም ኢምፖርታንት ነው። ስለዚህ አንድ ሰው ለማዳመጥ መጀመሪያ ከስሜታዊነት መውጣት መቻል አለበት። ለማሸነፍ አይደለም መወያየት፣ ለመሸነፍ አይደለም መወያየት። በማሸነፍ እና በመሸነፍ ሜንታሊቲ ውስጥ ሆኖ የኔ ይሻላል የኔ ሃይማኖት የበለጠ ነው በሚል ሜንታሊቲ ውስጥ ሆኖ መደማመጥ በጣም ከባድ ነው። ስለዚህ ከስሜታዊነት ለመውጣት ከወገንተኝነት ለመውጣት ሳንስማማ ለመከባበር ከተስማማን በኋላ በውይይቱ ወቅት ጓደኛ የሚያወራውን ነገር ከመስማት አልፌ ማዳመጥ መረዳት መቻል አለብኝ። ይህ ደግሞ ቀላል ነገር አይደለም። ይህ ደግሞ የሚቻል ነገር አይደለም። ይህ የሚቻለው አንድ ሰው ለውይይት ሲቀርብ ለማስተማር ወይም ለመማር ዝግጁ ሲሆን ነው። የኔ ሃይማኖት ጠበቃ ነኝ፣ የኔ ሃይማኖት ትክክል ነው፣ ምንም ክፍተት የለውም፣ ክፍተት ያለው የእናንተን ሃይማኖት ነው በሚል ሜንታሊቲ ውስጥ ሆኖ ማዳመጥ በጣም ከባድ ነው። ስለዚህ የምናያቸው በሃይማኖት የተለያየ ሃይማኖት ባላቸው ወንድሞቻችን ዙሪያ የሚደረጉ ክርክሮች፣ በተለይ የሚሰጡ አስተያየቶች በጣም ያሳዝናሉ። በጣም ያሳዝናሉ። እኔ ስም መጥቀስ ስለማልፈልግ ነው እና አልገባቸውም። ባልገባቸው ነገር፣ ባላዳመጡት ነገር፣ ባልተገነዘቡት ነገር ሀሳብ መስጠት ትልቁ ጥፋት ደግሞ እሱ ነው እና እንደ ኢትዮጵያ እንደ ሀገር በጣም ከተቸገርንባቸው ነገሮች ሁለተኛ ደረጃ ላይ ያለው ሰውን መረዳት አለመቻል ነው በቃ። ስለዚህ ውይይቱ ላይ በትክክል መስማትና ምን እየተባለ ነው ብሎ ማዳመጥ፣ ሀሳቡ ላይ ትኩረት ሰጥቶ መረዳት፣ ከዛ በኋላ ከተረዳን የምንናገረው ነገር ሞር የተሻለ ሊሆን ይችላልና ወይም ደግሞ በአንጻራዊነት ሰዎችን የማያስከፋ ሊሆን ይችላል ወይም ገንቢ ሊሆን ይችላል እና ሰዎች በዚህ ዙሪያ ለመነጋገር ሲወስኑ ለመስማት ሳይሆን ለማዳመጥ ዝግጁ መሆን አለባቸው። ውስጣቸውን አይደለም ማዳመጥ ያለባቸው፣ ቀጥለው የሚናገሩትን ነገር አይደለም ማዳመጥ ያለባቸው። የራሳቸውን ነገር ትተው ከሌላው አቅጣጫ የሚመጣው ሀሳብ ምንድን እየተባለ ነው፣ ምን እያለኝ ነው፣ አናላይዝ የማድረግ የመረዳት አቅምም ይጠይቃል። ስለዚህ አቅም የሌለን ሰዎች፣ ለማዳመጥ ዝግጁ ያልሆንን ሰዎች አስተያየት ባንሰጥ በጣም የተሻለ ነው የሚሆነው።
ለዛውም በሃይማኖት ዙሪያ አይደለም፣ በሃይማኖት ዙሪያ አይደለም፣ በዘር ፖለቲካ ዙሪያ በማንኛውም ሐሳብም ቢሆን ሳናዳምጥ ሳንረዳ ብንናገር ራሳችንን ድክመታችንን ከማሳየት ባለፈ የምናመጣው ነገር የለም፣ ፍሬ ነገር አይኖረውም። እና እንዲህ አይነት ክርክሮች፣ እንዲህ አይነት ውይይቶች ማዳመጥ በሌለበት ሁኔታ ፍሬ ነገር ሊኖረው ስለማይችል ምናልባት ላይቭ ገብቼ 1 5 ሰዎች 4 ሰዎች የመጀመሪያ ላይቭ ፕሮግራም ነው እና ሊኖሩ ይችላሉ። ግን አንዱ የአንዱን ማዳመጥ ካልቻለ ሁሉም ያለውን መወርወር የሚፈልግበት ሁኔታ ካለ ሴንሲቲቭ በሆነ ኢሹ ላይ ኃላፊነት ወስዶ ላይቭ መግባት ከባድ ስለሆነ አቁሜዋለሁ። እንደምታውቁት በእነ እፎይ ዙሪያ የሚወያይ የነበረው ጉዳይ በደንብ ብዙ ሀሳቦች እየተነሱ ነው። ከብዙ አቅጣጫዎች መረጃዎች እየመጡ ነው። የጠራ ሀሳብ አለኝ፣ በደንብ የገባኝ ነገር አለ። የፈለገ ነገር ግን ቢሆን በዚህ ዙሪያ ላይ ስናገር ባላንስ ልጠብቅ ብዬ እንኳን ብፍጨረጨር ትክክል ሊመጣ አይችልም። በሃይማኖት ክፍተት በልዩነት ዙሪያ መነጋገር ገንቢ ነገር የለውም፣ አፍራሽ ነገር ነው ያለው። በጣም ደግሞ የሚያሳዝነው ሶስተኛ ግራውንድ ሩል ሊኖር የሚገባን ነገር ሰው ላይ ማተኮር አልነበረብንም፣ ሀሳብ ላይ ነው ማተኮር ያለብን። እኔና ሀሳቤን መነጠል መቻል አለብን። ከሞገድከኝም ከተከራከርከኝም ሀሳቤን ነው እንጂ እኔን መሆን የለበትም። እንዳያችሁት ነው በሁሉም በተከራካሪዎችም አስተያየት ሰጪዎችም ሀሳብ ላይ ሳይሆን ሀሳቡና ግለሰብን የመጨፍለቅ ነገር ትመለከታላችሁና እንዲህ አይነት ሁኔታ ባለበት ምህዳር ሀሳብ መስጠት በጣም ከባድ ነው። ማወያየት ከጥቅሙ ጉዳቱ ነው የሚያመዝነው። ሴንሲቲቭ በሆኑ ጉዳዮች ላይ ብቻ አይደለም፣ በትምህርት ጉዳይ ላይ ሀሳቤና እኔ ነጥሎ የሚያወራ ፊደላዊ እንኳን ብዙ ማየት የተለመደ አይደለም። የኔ ሀሳብ ሊቀየር ይችላል። ስለዚህ ሀሳቤን አንድ ሰው አንስቶት የሚጥለው ከሆነ እኔን እንደጣለኝ የሚሰማኝ የሚያመኝ ከሆነ ለምን ለውይይት እቀርባለሁ? አስታውሳለሁ ከዓመታት በፊት ሀገራዊ ካሪኩለምን ስራ ነበር በትምህርት ዙሪያ ላይ። አንድ ጓደኛችን ዩኒቨርሲቲ ያለን ሰዎች ነን። በሀሳብ ዙሪያ ሀሳቡን ነው የተቃወምኩት። ሀሳቡን በሀሳብ ነው የተቃወምኩት። ከዛ በኋላ ያ ሰው አኮረፈኝ፣ ሰደበኝ። በቃ እንነጋገር። በቃ ዩኒቨርሲቲ ውስጥ አካባቢ ያለን ሰዎች እንኳን እንደዚህ አይነት ሰዎች ነን። የምንናገረው ሀሳብ የእግዚአብሔር ሀሳብ ነው። የምናገረው ነገር እኔ ነኝ። ሀሳቤን ተቃወምክ ማለት እኔን ተቃወምክ ማለት ነው። ሀሳቤን አቃለልክ ማለት ስብናዬን አቃለልክ ማለት ነው ብሎ የሚረዳ ማህበረሰብ ነው ያለን። እንግዲህ በሃይማኖት ጉዳይ፣ በትምህርት ጉዳይ እንደዚህ ከሆንን፣ በዓለማዊ ጉዳይ እንደዚህ ከሆንን በሃይማኖት ጉዳይ ደግሞ አስቡት እና ግራውንድ ሩል ሳይኖረን ሰውንና ሀሳቡን ለይተን ሰው አክብረን የሚለውን ነገር ሀሳብ አድምጠን ሀሳቡ ላይ ብቻ ማተኮር ካልተስማማን፣ ሀሳቡ ላይ ብቻ ለማነጣጠር ሀሳቡን በሀሳብ ለማጋጨት ውል ካልያዝን የምናደርገው ውይይት ለማንም ለምንም አይጠቅምም። በዚህ ምክንያት ነው የትላንት ላይ ፕሮግራሜን መሰረዝ እንዳለብኝ ያወቅኩት። አራተኛው ምክንያት በነበሩት ክርክሮች አሳምሽኖች አሉ። አሲዩም የማድረግ ነገር አለ። አሲዩም ማለት በአማርኛ ታሳቢ ማድረግ። በሃይማኖት ዙሪያ አንድን ነገር ታሳቢ በማድረግ መነጋገር፣ መወያየት እጅግ በጣም አደገኛ ነው። አሳምሽን ባለበት ሁኔታ መነጋገር አያስተማምንም። ሀሳብህን መሬት ሳታወርድ፣ መሬት ባልወረደ ሀሳብ፣ አየር ላይ በተንጠለጠለ ሀሳብ፣ አሲዩም በምታደርገው ሀሳብ መሰለኝ በሚል ነገር እንዲህ ቢሆን እያልክ በምታወራው ነገር መነጋገር፣ መከራከር፣ መወያየት ለማንም ለምንም አይጠቅምም። በሃይማኖት ዙሪያ ብዙዎቻችን ብዙ የበሰልን አይደለንም፣ ብዙ አልገባንም። በሃይማኖቶች ዙሪያ ያለን ክፍተት
ልዩነት ብዙዎቻችን አናቅም። ልክ ሲነገረን እንደነግጣለን። አስዩ የምናደርጋቸው ነገሮች የሉም ቦታው ላይ። እያንዳንዳችን መጀመሪያ ያለንበትን ሃይማኖት ፕሪንሲፕሉን፣ እሴቱን፣ ዶቅማው አናቅም፣ አንረዳም። በእኛ ሃይማኖት ውስጥ የሌለ ሰው ስለ ሃይማኖታችን ክፍተት ሲነግረን እንደነግጣለን። እንዲህ አይመስለኝም ነበር እንላለን። እኔ እኮ አስዩ የማደርገውን እንዲህ አይነት ነገሮች መልካም አይደሉም፣ ገንቢ አይደሉም፣ አብሮ አያኖሩም። አብሮ በሚያኖሩ ነገሮች ላይ ለመስማማት አሳምሽን ባለበት ሁኔታ የሚሆን ነገር አይደለም። ሰፊ ክፍተት፣ የግንዛቤ ክፍተት ባለባቸው ግለሰቦች መካከል ነበር ውይይቱ። አይደለም ለሚከራከረው ሰው፣ እኛ ለምናዳምጥ ሰዎች ሁሉ ስንሸማቀቅ ነበር። አንድ ሰው ሃይማኖቱን ወክሎ ሀሳብ ለመስጠት ሲመጣ በደንብ አንብቦ በደንብ ተገንዝቦ መሆን መቻል አለበት። በደንብ ያነበበ በደንብ የገባው ሰው ከህፃን ልጅ ጋር የሚያደርገው ክርክር፣ ውይይት አይደለም ለሁለቱ ለሚያዳምጠውም ሰውም እንድምታው በጣም በጣም ይመማል እና ሰዎች በሃይማኖታቸው እንዲያፍሩ የማድረግ አይተናል። ሲደነግጡ በሃይማኖታቸው እኔ ለነሱ ደንግጫለሁ። በቃ ውይይት ላይ፣ ክርክር ላይ፣ ሀሳብ ላይ ያነበቡ የገባቸው ሰዎች መምጣት አለባቸው። ያልገባን ሰዎች ሀሳብ አንስጥ። ስለዚህ ላይቭ ፕሮግራሜን ያጠፍኩትኝ እንደምታውቁት ላይቭ ላይ ሁሉም የሚገባበት ነውና ሰፊ ክፍተት ያለበት ሰው ራሱን ቢወክል መልካም ነው። ደግሞ ሰው እንዴት ሃይማኖቱን ይወክላል? በጣም አንብቦ ገብቶት ቢሆን ጥሩ ነው፣ ሳይገባው። ስለዚህ እንዲህ ላይቭ ውይይቶች በአብዛኛው ምንም ገንቢ ነገር የላቸውም። በሃይማኖቶች ልዩነት ላይ ለማውራት የተቀራረበ ሀሳብ፣ የተቀራረበ ግንዛቤ ያላቸው ሰዎች መካከል ቢሆን በጣም የተሻለ ነው። አራተኛው ህግ ግራውንድ ሩልስ ያ መሆን መቻል አለበት። ሌላው አምስተኛ ደረጃ 100% ሰው ሊቃወም ይችላል። መነጋገር ካለብን በተለያየ ሃይማኖት ውስጥ ያለን ወንድማማቾች ኢትዮጵያውያን ሀሳብ መቀየር ካለብን በልዩነት ዙሪያ ላይ መሆን አለበት ብዬ አልወስድም። አንድ በሚያደርጉን ጉዳዮች ላይ፣ በሚያግባቡን ጉዳዮች ላይ፣ አንድ በማያደርጉን ጉዳዮች ላይ ከሚዲያ ወጥተን ብቻችንን ብናወራ መልካም ነው። በሁለቱ ሃይማኖቶች ዙሪያ ሚሊዮኖች አሉ። ሚዲያ በጣም ጥንቃቄ የሚያስፈልገው ነገር ነው። ስለዚህ በልዩነት ላይ ማውራት ምን ለማምጣት፣ አንዱን የተሻለ አንዱን የወደቀ ለማድረግ ያ ምንድን ነው የሚፈጥረው? ኢምፓክቱ ምንድን ነው? እንደዛ ማሰብ ያስፈልጋል እና ልዩነት ላይ ማውራት ካለብን ከሚዲያ ወጣ ብለን ቁጭ ብለን አንድ ለአንድ ሆነን ወይም ጥቂት ሆነን ማውራት መቻል አለብን እና ሚዲያ ላይ ሲሆን ግን በሚያግባቡን አንድ በሚያደርጉን ነገሮች ላይ ቢሆን ገንቢ ይሆናል፣ ጠቃሚ ይሆናል። ልዩነት ላይ ማውራት ጠቃሚ አይደለም። በሃይማኖት ዙሪያ በቤተሰብ ውስጥ ባልና ሚስት፣ ጓደኛ ማቾች መነጋገር ማውራት ካለባቸው አንድ በሚያደርጋቸው ጉዳዮች ላይ ነው። ያንተ ክፍተት ይሄ ነው፣ ያንቺ ክፍተት ይሄ ነው እያልን ዲቴል የሆነ አናሊሲስ በሰጠን ቁጥር ምንድነው የሚሰማን ስሜት ምንድን ነው? በዚህ ሰው ውስጥ ለካኔ ምንም ቦታ የለኝም እኮ ነው የምንለው። ለራሳችን ያለን ቫልዩ አይደለም። ያ ሰው ለእኔ የሚኖረው ነገር ውጤቱ፣ ኢምፓክቱ፣ ኢምፕሊኬሽን እንደምታው ትርጉሙ፣ ውጤቱ፣ ኢምፓክቱ ከባድ ነው። ይሄን ከሚዲያ ውጪ መሆን መቻል አለበት። ሌላው በስድስተኛ ደረጃ የላይቭ ፕሮግራሜን መተው እንዳለብኝ ያሰብኩት ምህዳሩን፣ የምንነጋገርበትን ምህዳር ኮንቴክስት ሳናውቅ የምንወያይ ከሆነ በጣም ከባድ ነው።
በነበረው በነፎይ ጉዳይ ላይ ሐሳብ የሚሰጡ ወንድሞችን አድምጠናል። ምህዳሩ ሳይገባቸው ኮንቴክስቱ ሳይገባቸው በአንድ ሳይድ ይዘው ሁለቱንም ሳይድ በደንብ ሳይረዱ ምህዳሩን ድባቡ ሳይገባን ዝም ብሎ ማውራት በጣም ከባድ ነው። ተወዳጅነት ለማግኘት በሃይማኖት ብዙዎች እየኖሩ ነው። በሁሉም ሃይማኖት ላይ ሚዲያ ላይ ከፍተው እንጀራ የሚበሉ ብዙ ሰዎች አሉ። እንጀራዬን ላለማጣት ብዬ ሼር ሰብስክራይብ የሚያደርጉ ሰዎች ከተለያየ ሃይማኖት ቢመጡ ተጠቃሚ ነኝ ብዬ የኔ አይተውኝም እነዛ የኔ ጋር መሆን አለባቸው ብዬ ከጥቅሜ አንጻር አስተያየት ምሰጥ ከሆነ እጅግ በጣም አደገኛ ነው። ፐብሊክ ፊገር የሆኑ ሰዎች ሚዛን ሲስቱ ወድቀው ሲንኮታኮቱ አይተናቸዋል እና በምንም አይነት ሁኔታ በልዩነት ላይ እያወራን እየተወያየን እየተነጋገርን አይደለም የምንነጋገር ሰዎች አስተያየት ምንሰጥ ሰዎች ሚዛን ልንጠብቅበት ምንችልበት ሁኔታ የለም። ኮንቴክስቱ ምህዳሩ ሰፊ ነው። ትርጉሙ ሰፊ ነው። ኢምፕሊኬሽኑ በጣም ዋይድ ነው። ስለዚህ ምህዳሩ ሳይገባን የምንናገረው ነገር በሰው ላይ ሰው አንደበት ሰው ጭንቅላት ውስጥ ሰው ልብ ውስጥ ገብቶ የሚጭረውን እሳት የሚያስከትለው መዘዝ ሳይገባን ዝም ብለን የምንበጠረቅ ሰዎች ነበርንና ኃላፊነት መውሰድ ስለማልፈልግ ጉዳዩም ደግሞ በጣም ሴንሲቲቭ በመሆኑ ላይቭ ፕሮግራሙን ማስቆም ነበረብኝ። ሰባተኛው ምክንያቴ ሰዎች ለመማማር ዝግጁ ባልሆኑበት ሁኔታ ለማስተማር ወይም ለመማር ዝግጁ ሳይሆኑ ለመከራከር መምጣት የለባቸው። ሰዎች ሐሳብ ላይ ያተኩረው ሐሳቡን ከገዙት ለመውሰድ ሐሳቡን ካልገዙት ደግሞ ለመጣል ዝግጁ መሆን አለባቸው። እኔ ማዳምጠው ሰውዬ የሚናገረውን ሰውዬ መስማት አይደለም ማድመጥ አለብኝ። ካደመጥኩ በኋላ ገዢ ሆኖ ካገኘሁት ትክክል ሆኖ ካገኘሁት ያንን ሐሳብ ወስጄዋለሁ፣ ተቀብዬዋለሁ፣ ትክክል ነህ ማለት መቻል አለብኝ። ልትቀበል ዝግጁ ሳትሆን ልታቀብል ዝግጁ ሳትሆን ልትወርቅ ልትጥልና ልታታጥል ልትጥልና ልትወርቅ ከመጣ ውይይቱ ኢምፓክቱ ትርጉም የለው። ስለዚህ አንዳንዴ በጣም የሚያስፈራ ነገር አለ። ተማሪዎቻችን ዩኒቨርሲቲ አካባቢ ኤክስፔሪየንስ አላቸው፣ ሐሳብ አላቸው። ስናደምጣቸው እንዴ በጣም ትርጉሙ ከሰማሃቸው ከጠየቅካቸውና ኦኬ አንተ ሰዎች አንድን ሐሳብ እንዴት ነው የሚያዩት ብለህ ነው የምትጠይቃቸው። ሰዎች እንዴት ነው የሚረዱት ብለህ ስትጠይቃቸው አንተ በዛ ላይ ምንም እውቀት እንደሌለ አድርገው ይረዱና መጠየቅ ሰውን ማድመጥ እንደ ደካማ ሰው ተደርጎ ሁሉ የሚታሰብበት ሁኔታ ነው ያለው። የኛ ማህበረሰብ በጣም በጣም ውስብስብ ነውና ሃይማኖት ጉዳይ ደግሞ ሲሆን እንግዲህ ማሰብ ነው። ስለዚህ በዚህ ጉዳይ ላይ ሰዎች ለመማርና ለማስተማር ለመቀበልና ለመስጠት ዝግጁ ሳይሆኑ መነጋገር፣ ማውራት፣ መከራከር ጥሩ አይደለም። በዛ ምክንያት ነው ነገሩን የተውኩት። በአጠቃላይ አንድ ውይይት ወይም ክርክር ሲኖር ጠቃሚ ነገር ከሌለው ውጤቱ አፍራሽ ከሆነ ምንም ፋይዳ የለውም እና እኔ እንደ ሰው እንደ አንድ ግለሰብ እንዲህ አይነት ክርክር በሚዲያ ሳይሆን ግለሰቦች ኢንተረስትድ ግሩፕስ ተገናኝተው መማማር አለባቸው ብዬ አስባለሁ። አንዱ ወደ ሌላ ሃይማኖት መሄድ ከፈለገ አንድ ሰው ሃይማኖቱ ላይ ጥያቄ ካነሳ የሌላውን ሃይማኖት ነገር ተረድቶ ያመነበትን ሃይማኖት እንዲከተል ከፈለገ የራሱን አፕሮች የራሱን መንገድ መከተል አለበት ብዬ አስባለሁ። ስለዚህ የትላንትናው ላይቭ ፕሮግራም በዚህ ምክንያት ነው
መቆም የቻለው። የኛ ማህበረሰብ ኢትዮጵያውያን ዩኒቨርሲቲ አካባቢ ስትሆኑ በጣም የተሻለ የኛን ማህበረሰብ የመረዳት የማወቅ ተማሪዎች አሉ። የተለያዩ ማህበረሰብ ነገሮችን የማይበት አንግል ልዩነቶችን ማወቅ እድሉ በጣም ጠቅለል ለማድረግ እያንዳንዳችን የሆነ ነገር የሚገባን ሳይሆን አይደለም። ችግሩ የሚገባን በምንም ጉዳይ በጤናም ጉዳይ በየትኛውም ጉዳይ ነገሩ የሚገባን ሲደርስብን ብቻ ነው። በቃ በእኛ ህይወት ላይ ካልደረሰ የዛ ነገር አይገባንም። ጓደኛችን ላይ አይተን እንኳን አይገባንም። ቤተሰብ ላይ እንኳን አይተን አይገባንም። የጓደኛዬ ህመም የማያመኝ ሰው ነኝ፣ የጓደኛዬ ቁስል የማይሰማኝ ሰው ነኝ። እንደዚህ ተደርገናል፣ እንደዚህ ሆነናል። እንደዚህ አልነበርንም፣ ታሪካችን እንደዚህ አልነበረም፣ ግን አሁን እንደዛ ሆነናል። ጥቅመኞች ሆነናል፣ ሆዳሞች ሆነናል። ነፃ አይደለንም። ነፃ ባልሆንበት ሁኔታ ነገሮችን በትክክል የመረዳት እድሉን አናገኝም። እያንዳንዳችሁ ይህን ፕሮግራም የምታደምጡ ወንድሞቼ ደስተኛ መሆን የምትፈልግ ከሆነ፣ ሰላማዊ ህይወት የምትፈልግ ከሆነ፣ ጤናማ መሆን የምትፈልግ ከሆነ አንድ ነገር ልናገር። መጀመሪያው የሰው ጠላት እንደሌለህ እመን። በቃ የመጀመሪያው ወሳኙ የሰው ጠላት እንደሌለህ ከራስ ጋር ተማመን። የሰው ልጅ ጠላት የማይታየው የወደቀው መልአክ ነው። ሰው ላይ አድሮ የሰውን አንደበት ተጠቅሞ የአዳም ልጅን ጭንቅላት ተጠቅሞ የሚረብሽህ፣ የሚናገርህ፣ የሚሰድብህ፣ የሚያነታርክህ ስጋና ደም የለበሰው በእግዚአብሔር አምሳል የተፈጠረው የሰው ልጅ አይደለም። ይሄን እያሰብክ ይሄ ሳይገባህ ህይወቴን አጣፍጣለሁ ብትል መቼም ቢሆን አይሆን። በቃ በገንዘብ በኩል ህይወትን ማደላደል አይቻልም። ገንዘብ ይዘህ የገንዘብ ነገር ሳላየው ይሄ ነገር አይገባኝም እንደምትለኝ አውቃለሁ። ሁላችንም በህይወታችን የሆነ ነገር ካላየን አይገባንም። ይኸውልህ በዓለም ላይ ህይወታቸውን ከሚያጠፉ 100 ሰዎች 99ኙ የገንዘብ ችግር የሌለባቸው ናቸው። ገንዘባቸውን ቀደው መጨረስ የማይችሉ ሰዎች ናቸው። መኪናቸውን አቁመው ባህር ውስጥ ገብተው የሚሞቱ ሰዎች መኪና በለው ቤት በለው የተንበሸበሹ ሰዎች ናቸው። ሀብት፣ ገንዘብ ሰላም አይገዛልህም። ሀብት፣ ገንዘብ ጤና አይሰጥህም። እርግጠኛ ነኝ፣ አውቃለሁ። አይገባህም። ስትይዘው ነው የሚገባ። ሲነገርህ በፍጹም አትቀበልም። ዝች ምድር ላይ የሚያስፈልገው ነው ሰልጅ ሰላም ነው፣ ደስታ ነው፣ እንቅልፍ ነው፣ እረፍት ነው። በገንዘብ በኩል አይደለም። ጠላትህ ማንም የአዳም የሔዋን ልጅ እንዳልሆኑ ከተረዳህ፣ በሰው ውስጥ ሆኖ የሚፈትንህ ክፉ መንፈስ እንደሆኑ ካወቅ 50% ጤናህን የማረጋገጥ ሰላምህን የማረጋገጥ መስመር ውስጥ ነህ። ሰው ላይ እያነጣጠርክ ሰውን እየተቸህ ሰውን እያስከፋህ ጠላትህን ክደህ ሰው ብቻውን ነው ብለህ ሰው ውስጥ ምንም መንፈስ የለም ብለህ ሰው ውስጥ ጠላቴ የለም ብለህ ሰው ብቻውን ነው ብለህ የምታስብ ከሆነ መቼም እድሜ ልክህን ሰላም፣ ደስታ፣ መረጋጋት፣ እረፍት፣ እንቅልፍ የሚባለውን ነገር ሳታይ ትኖራለህ። ዛሬ ትስቃለህ፣ ከሰዓታት በኋላ ትናደዳለህ፣ ማታ ትሰክራለህ፣ ነገ ትታመማለህ። አንድ ቀን እንደ ሰው ሳትኖር ታልፋለህ። የሰው ልጅ ጠላት የተጣለው የወደቀው መንፈስ ነው። ኢየሱስ ክርስቶስ ወደ ምድር የመጣው ሰው ሆኖ ምድር የመጣው ጠላትህ የሰው ልጅ እንዳልሆነ
የተሰወረ መንፈስ እንዳለ የወደቀ መንፈስ እንዳለ ሊነግርህ ብቻ አይደለም፣ በአካልም ኢንተርቪው አድርጎ አሳይተዋል። ያን መንፈስ ከራሱ ጋር እየተነጋገረ ያ መንፈስ ይዞት ቤተክርስቲያን ጫፍ ላይ ወጥቷል። ድንጋይ ብላ ብሎታል። ከራበስቴን ድንጋይ ዳቦ አድርግ ብሎታል። ስገድልኝ እስቲ ይሄንን ከተማ አገሩን ሰጣለሁ ብሎታል። ያ ነው ጠላትህ። ኢየሱስ ክርስቶስ ምድር ላይ የመጣው ጠላትህን ሊያሳይህ ነው። የተሰወረውን ኃይል የተሰወረውን መንፈስ ሊገልጥ ነው የመጣው፣ ሊያሳይ ነው የመጣው። የምታስበው ሐሳብ ያንተ መሆኑን ውስጥ ያለ ጠላት መሆኑን ቆም ብለህ እንድታይ ነው የመጣው። ከውስጥ የሚሰማ ሐሳብ ከሆነ ያንተ ነው ወይስ ውስጥ ያደፈጠ መንፈስ አለ? በቃ እንደዚህ እንድትጠይቅ ነው። ከሰው የሚመጣ ሐሳብ ካለ፣ ክፉ ድምፅ ካለ እዛ ሰውዬ ውስጥ ያለ መንፈስ እንዳለ ወይም ሰውዬው ነው ብለህ ጥያቄ እንድትጠይቅ ነው የመጣው ኢየሱስ ክርስቶስ። ስለዚህ እንደው ብዙ አላውራ። ህይወትህን ለማደላደል መማር አይደለም። ህይወትህን ለማደላደል እውቀት አይደለም። ህይወትህን ማደላደል እፎይ ማለት ሰላም ማግኘት የምትፈልግ ከሆነ በእምነት በኩል ነው መስመሩ። ትምህርት ኤቢሲዲ ለእንጀራ ነው። በቃ ምግብ መብያ ነው። ልብስ እንድትለብስ ነው። መጠለያ እንዲኖርህ ነው። የሆነ ቦታ በአጭር ጊዜ እንድትደርስ መኪና እንዲኖርህ ነው። ቢኖርህ ጥሩ ነው። ትምህርት ለሱ ነው። ትምህርት ኤቢሲዲ በዩኒቨርሲቲ በኩል ስጋዊ ነገርህን ነው፣ በዓለም በኩል አይደለም። ሆኖም ሰላም ያለው ደስታ ያለው በእምነት በኩል ፈልግ። 50% የተሰወረ መንፈስ እንደሆነ ማወቅ ነው። እንግዲህ የነገረኝ ነው። ኢረር አለ እዚህ ጋር ላቁም። ኮሜንታችሁን እጠብቃለሁ፣ ሀሳባችሁን እጠብቃለሁ። በጣም አመሰግናለሁ።